ሰላም ውድ ስለ አሁን ደግሞ ኢንፑት ስር ስለሚገኙ ሴንሰሮች እስኪ ሴንሰሮች እነማን ናቸው? እነማን ሴንሰሮች ምን ይሰራሉ የሚለውን ደግሞ ዲቴል በደንብ ስናይ ለመጀመሪያ ያህል ቲፒ ሴንሰር ይኖራል። ቲፒ ሴንሰር ማለት ትሮትል ፖዚሽን ሴንሰር ነው። ይሄኛው ትሮትል ፖዚሽን ሴንሰር ሎኬሽኑ ትሮትል ቫልቭ ኤሪያ ትሮትል ቫልቭ አካባቢ የሆነና በታይፕ ደረጃ ሁለት አይነት ታይፕ ይኖረዋል። ሊኒየር ታይፕ እና ፖይንት ታይፕ ይባላል። የሁለቱ ልዩነት ምንድነው? ፖይንት ታይፑ 3 ተርሚናል ብቻ ነው ያለው። ቪሲ ቮልቴጅ ኮንስታንት፣ ቪኤስ ቮልቴጅ ሲግናል እና አርዝ ግራውንድ፣ እነዚህ 3 ተርሚናሎች ብቻ ይኖሩታል ፖይንት ታይፑ። ሊኒየር ታይፑ ደግሞ አፕዴትድ ሆኖ የመጣ ነው። 4 ተርሚናል አለው። እነዚህ 4 ተርሚናሎች ደግሞ እነማን ናቸው? ቪሲ ቮልቴጅ ኮንስታንት፣ ቪኤስ ቮልቴጅ ሲግናል እና አርዝ ኢ ፖይንት ላይ የነበሩት ተርሚናሎች እዚህም ላይ ይኖሩና ለየት የሚያደርገው ተርሚናል ማን ይሆናል ማለት ነው? አይኤስሲ አይደል ስፒድ ኮንትሮል የሚባል ተርሚናል ተጨምሮለት መጥቷል። ስለዚህ ሁለት አይነት ታይፕ አለው፣ ፖይንት እና ሊኒየር ታይፕ። ልዩነቱ ምን እንደሆነ አወራን እና ምንድን ነው ጥቅሙ? ቲፒ ሴንሰር ትሮትል ፖዚሽን ሴንሰር ለኢሲዩ ለምን እንደ ቤዚክ ሴንሰር ለምን ተጠቀሰ? ለምን አስፈለገ ካልን ጥቅሙ ምንድን ነው ካልን ኢንጂኑ ሁለት ነገርን ኮማንድ ለማድረግ ይጠቀምበታል። የመጀመሪያው የኢንጂኑን ኮንዲሽን ለማወቅ ይረዷል። ይህም ማለት ምን ማለት ነው? አት አይደል ስፒድ ነው ወይስ ደግሞ አት ዋይድሊ ኦፕን ነው የሚለውን እንዲረዳበት ያደርገዋል። ያለ ምክንያት አይደለም ይሄንን እያልኩ ያለሁት። አት አይደል ስፒድ ከሆነ በአይደል ስፒድ ጊዜ ትሮትል ቫልቩ በደንብ አትከፈትም ማለት ደግሞ ለኢሲዩ የሚሄደው የቮልቴጅ መጠን ከ0.6 እስከ 0.9 ቮልት ነው። ስለዚህ ኢሲዩ 0.6 እስከ 0.9 ቮልት ሲመጣለት ምን እንዲያስብ ፕሮግራም ተደርጓል? አይድል ላይ ነው ያለው፣ እየገባ ያለው ኤር ትንሽ ነው፣ ለስ ነው። ስለዚህ ሞር ፊውል ኢንጀክት ማድረግ የለብህም፣ ፐርዝ ዊድዝህን ቀንስ ብሎ እንዲያስብ ፕሮግራም ተደርጓል ማለት ነው። አንድ ለዚህ ፐርፐዝ ይጠቀምበታል። ሁለተኛው ደግሞ ምናልባት አት ዋይድሊ ኦፕን ነው ብለን እናስብ። ትሮትል ቫልቩ በደንብ ተከፍቷል። ትሮትል ቫልቩ በደንብ ተከፍቷል ሚንስ አክሰለሬሽን ፔዳላችንን ዲፕረስድ አድርገናል ማለት ነው። በዚህን ሰዓት ላይ ደግሞ ምን አይነት ሪያክሽን ነው የሚኖረው ካለን ትሮትል ቫልቭ አት ዋይድሊ ኦፕን ነው ማለት ለኢሲዩ የሚደርሰው ቮልቴጅ መጠን ከ3.5 እስከ 4.7 ቮልቴጅ ነው። ስለዚህ አሁን ከ3.5 እስከ 4.7 ቮልቴጅ ለኢሲዩ ሲደርስለት ኢሲዩ ምን እንዲያስብ ፕሮግራም ተደርጓል? ትሮትል ቫልቭ በደንብ ተከፍቷል፣ እየገባ ያለው ኤር በጣም ብዙ ነው። ስለዚህ ሞር ፊውል ኢንጀክት ማድረግ አለብህ፣ ፐርዝ ዊድዝህንም በዛው ልክ መጨመር አለብህ ብሎ እንዲያስብ ፕሮግራም ተደርጓል ማለት ነው። ነገር ግን እዚህ ጋር አሁን አንድ ታሳቢ እንዲደረግ የምፈልገው ነገር አሁን ባልኩት ኮንቴክስት ላይ ኮንሲደር የሚደረጉ ነገሮች አሉ። ምናልባት እየገባ ያለው የኤር ኢንቴክ ቴምፕሬቸር ሴንሰሩ ሴንስ አድርጎ ለኢሲዩ የላከው ዳታ ላይ ዲፔንድ ይሆናል። እየገባ ያለው አየር ሆት ነው ኮልድ ነው የሚለው ይሄም ኮንሲደር ይደረጋል። ሁለተኛ ደግሞ የኢንጂኑ ቴምፕሬቸር ምን አይነት ኮንዲሽን ላይ ነው ያለው፣ ሆት ነው ኮልድ ነው፣ ይሄኛውም አንድ ኮንሲደር የሚደረግ ነገር ነው። ሌላኛው ደግሞ የፊውል ቴምፕሬቸሩ ምን አይነት ነው። እነዚህ ነገሮች ከግምት ውስጥ ገብተው ምን ያደርጋል ማለት ነው? ፐርዝ ዊድዝን መጨመርና መቀነስ ስራውን ይሰራል ማለት ነው። ስለዚህ የቲፒ ሴንሰር መኖር ጥቅሞች እኚህ ናቸው ካለን፣ ሌላኛው ሁለተኛ ደግሞ የምጠቅሰው ሴንሰር ምንድነው? ቴምፕሬቸር ሴንሰር ነው። አሁን ኢንጂናችን ላይ ቴምፕሬቸር ሴንሰር ስር ወደ 3 አይነት ቴምፕሬቸርን ሴንስ የሚያደርጉ ሴንሰሮች አሉ። የመጀመሪያው ኢንጂን ኩላንት ቴምፕሬቸር ሴንሰር አለ። ሁለተኛው ኤር ኢንቴክ ቴምፕሬቸር ሴንሰር አለ። ሶስተኛውና የመጨረሻው ደግሞ ኢጂአር ቴምፕሬቸር ሴንሰር አለ። አሁን እነዚህ ሶስቱም ሴንሰሮች ከአንድ አይነት ማቴሪያል ኮንስትራክት የተደረጉ ወይም የተዋቀሩ ናቸው። እሱ ማቴሪያል ማን ነው? ቅድም የሴንሰር ወርኪንግ ፕሪንሲፕልን ስናወራ ከነበረው ውስጥ ሬዚስቲቪቲ ታይፕ ውስጥ የሆነና ተርሚስተርን ይጠቀማል ነው። ምክንያቱም ቴምፕሬቸር ላይ ዲፔንድ ሆኖ ስለሚሰራ ተርሚስተርን ተጠቅሞ ቴምፕሬቸርን ሴንስ እያደረገ ለኢሲዩ የሚደርሰውን የቮልቴጅ መጠን ቫሪ ያደርጋል ነው። ስለዚህ ቴምፕሬቸር ሴንሰር ያሉትን እነዚህ ናቸው ካልን እንደው ስለ አንዱ እንደው ኤክስፕሌን ሰጥቼ ልለፍና ለምሳሌ አሁን ኢንጂን ኩላንት ቴምፕሬቸር ሴንሰርን ኢንጂን ኩላንት ቴምፕሬቸር ሴንሰር ጥቅሙ ምንድን ነው? ኢንጂን ኩላንቱ ላይ ያለውን ቴምፕሬቸር ሴንስ ያደርግና ለኢሲዩ ዳታ ይልካል። አሁን ምናልባት ሂት ትራንስፈር ዌይ ከምንላቸው ሜቶዶች ውስጥ ከሶስቱ ውስጥ አንዱን ስለሚጠቀም ማለት ነው። ማለትም ሂት ትራንስፈር ዌይ 3 ናቸው። ኮንዳክሽን አለ፣ ኮንቬንሽን አለ፣ ከዛ ራዲዬሽን አለ። አሁን እዚህ ኢንጂን ላይ ባለው ኮንዲሽን መሰረት ደግሞ የትኛውን ሜትር ነው የተጠቀመው ካለን ኮንዳክሽን ነው። ወተሩ ከኢንጂኑ ጋር ዳይሬክት ኮንታክት ስለሚደራረግ ኢንጂኑ ላይ የሚገኘውን ቴምፕሬቸር በቀላሉ ወተሩ ላይ ማግኘት እንችላለን። ስለዚህ
በዚህ ኮንቴክስት ተደረገና ኢንጂኑ ያለበትን የቴምፕሬቸር ሁኔታ በዚህ ሴንሰር ይታወቅና በጣም ኤክሰሲቭ ሂት ኮንዲሽን ላይ ካለ ኢንጂኑ ምናልባት ባለ 4 ሲሊንደር ከሆነ 3ቱ ሲሊንደር ብቻ እንዲሰራ አንደኛው ኢንጀክተር ዊዛውት ወርክ ያደርጉታል ከጥቅም ውጭ ይሆንና እንዲሰራ የሚደረግበት ሁኔታ ይኖራል። በጣም ኤክሰሲቭ ሂት ከሆነ ደግሞ በጣም የሞቀ ኢንጂን ከሆነ ደግሞ ምናልባት ሁለቱን ኢንጀክተር ብቻ እስከማሰራት ብሎም አልፎ ተርፎ ደግሞ ሞተሩን እስከማጥፋት ደረጃ ድረስ ሊደርስበት የሚችልበት ሁኔታም አለ ነው። ስለዚህ የኢንጂን ኩላንት ቴምፕሬቸር ሴንሰር ጥቅም ይሄ ነው ካለን የአይኤቲ ኤር ኢንቴክ ቴምፕሬቸር ሴንሰር ጥቅም ውስጥ ደግሞ ምንድን ነው ካለን እሱም ተርሚስተርን ተጠቅሞ የሚሰራ ሴንሰር ይሆንና ምንድን ነው እሱ ፐርፐዙ ወደ ኢንጂን እየገባ ያለውን ኤር ቴምፕሬቸሩን ሴንስ የሚያደርገው ነው። ኢጂአር ቴምፕሬቸር ሴንሰር ደግሞ ምንድነው ወይም ደግሞ ኤግዞስት ጋዝ ሪሰርኩሌሽን ሴንሰር ምናልባት ሎኬሽኑ ኮምበስሽን ቻምበር አካባቢ ይሆንና እዛ አካባቢ የሚገኘው ቴምፕሬቸር ሴንስ ያደርግና ኢጂአር ቫልቭን አክቲቭ ለማድረግና ላለማድረግ ነው ሜን ፐርፐዙ። በቃ ሴንሰሩ ሴንስ ያደርግና በጣም ኤክሰሲቭ ሂት ከሆነ እቺ ኢጂአር ቫልቭን በመክፈት ሪሳይክል እንዲያደርግ ለማድረግ ነው ማለት ነው። ስለዚህ የቴምፕሬቸር ሴንሰሮች ታይፓቸውንና ጥቅማቸውን እንደዚህ ነው ካለን ሶስተኛ ላይ ደግሞ ክራንክሻፍት ኤንድ ካምሻፍት ፖዚሽን ሴንሰርም አንዱ ለኤኤፍአይ እንደ ቤዚክ የሚጠቀመው ሴንሰር ነው። ለምሳሌ ያክል ከታይፕ ከጀመረን ክራንክሻፍትም ካምሻፍትም ፖዚሽን ሴንሰር አንድ አይነት ታይፕ ነው የሚጠቀሙት ነው። ይህም ማለት ከመጀመሪያ ኢንዳክቲቭ ታይፕ ክራንክሻፍት ኤንድ ካምሻፍት ሴንሰር አለ። ሃሊፌክ ታይፕ ወይም ደግሞ ፒክአፕ ኮይል ታይፕ የሚባል አለ። ሶስተኛው ደግሞ ኦፕቲካል ታይፕ የሚባል አለ ነው። አሁን የነዚህ የሶስቱ ልዩነት ምንድነው የሚሆነው የሚገጠምበት ሎኬሽን እና ምንድን ናቸው የሚለው ይሆናለው። ምንድን ናቸው የሚለውን ለመመለስ ያክል መጀመሪያ ኢንዳክቲቭ ታይፑ እንዴት ነው? አክቲቭ ነው። አክቲቭ ሴንሰር ነው። አክቲቭ ነው ማለት ሰልፍ ጀነሬት ነው። ምንም አይነት ሪፍራንስ ቮልቴጅ ከኢሲዩ አይፈልግም። ፐርማነንት ማግኔትን ተጠቅሞ ትራንዚስተርን ተጠቅሞ ቮልቴጅ ሰልፍ ጀነሬት እያደረገ ለኢሲዩ መላክ ያለበትን ዳታ ይልካል። ሁለተኛው ደግሞ ሃሊፌክ ታይፕ ወይም ደግሞ ፒክአፕ ኮይል ታይፕ የሚባለው ደግሞ ፓሲቭ ነው። ፓሲቭ ሴንሰር ይሆንና ምን ይጠቀማል? እዚህ ጋር ደግሞ ሬጂስተርን ይጠቀማል። የላይኛው ትራንዚስተር ነበር የተጠቀመው። አሁን ደግሞ ሬጂስተርን ተጠቅሞ የሚሰራ የሴንሰር አይነት ነው። ሶስተኛውና የመጨረሻው ኦፕቲካል ታይፑ ደግሞ ቅድም እንዳልነው የሴንሰር ወርኪንግ ፕሪንሲፕሎች ውስጥ የፎቶ ካፕለር ሴንሰር ወርኪንግ ፕሪንሲፕልን ተከትሎ ይሰራል። ይህም ማለት ኤልኢዲ ዳዮድ እና ፎቶ ዳዮድን ፎቶ ትራንዚስተርን ማለት ነው ኮምባይን በማድረግ የሚሰራ የሴንሰር ወርኪንግ ፕሪንሲፕል ነው። ሎኬሽናቸው ደግሞ ምናልባት ኢንዳክቲቭ ታይፑ እና ሃሊፌክት ወይም ፒክአፕ ኮይል ታይፑ ሎኬሽናቸው ተመሳሳይ ፍላይዌል አካባቢ ላይ ሊገጠም ይችላል። ነገር ግን ኦፕቲካል ታይፑ ደግሞ የሚገኘው ዲስትሪቢዩተር አካባቢ ነው። የሎኬሽን ዲፍረንሳቸው ይህንን ይመስላለው። በአራተኛ ደረጃ ያስቀመጥኩት ቤዚክ ሴንሰር ደግሞ ኦክሲጅን ሴንሰር ወይም ደግሞ ላምዳ ሴንሰር የምንለው ነው። ይህም ከታይፕ ከጀመረን ሁለት አይነት ታይፕ ይኖረዋል። ዚርኮኒያ ታይፕ እና ቲታኒየም ታይፕ ተብሎ በሁለት ይከፈላል። አሁንም የነዚህ የሁለት ሴንሰሮች ቤዚክ ዲፍረንሳቸው ምን ይሆናለው? ዚርኮኒያ ታይፑ ከሆነ አክቲቭ ነው፣ ቮልቴጅ ሰልፍ ጀነሬት ነው። ቲታኒየም ከሆነ ደግሞ ፓሲቭ ነው፣ ሪፍራንስ ቮልቴጅ ከኢሲዩ ይፈልጋል ነው። እንዴት ነው ጥቅማቸው ደግሞ ምንድን ነው የላምዳ ሴንሰር ጥቅም ኤኤፍአይ ላይ መኖሩ ካልን ደግሞ በኤግዞስት ስሞክ ውስጥ የሚገኘውን የኦክሲጅን ሌቭል ሴንስ በማድረግ ኤርፊል ሚክስቸርን ኮሬክሽን መስጠት ነው። ይህም ማለት ምን ማለት ነው? አሁን ለምሳሌ ያህል ዚርኮኒያ ታይፕ የሆነውን ላምዳ ሴንሰር ወይም ኦክሲጅን ሴንሰር እንውሰድና ከ0.1 እስከ 0.9 ቮልት ድረስ ክሬት ማድረግ ይችላል ነው። አሁን እነዚህን ቮልቴጆች ክሬት ሊያደርግ የቻለው ግን ምን ላይ ዲፔንድ ሆኖ ነው? ቴምፕሬቸር ላይ ዲፔንድ ሆኖ ነው። ውስጥ ሂት ኤለመንት የሚባል ኮምፖነንት ፓርት አለው። ይሄኛው ሂት ኤለመንት ደግሞ ቴምፕሬቸር ላይ ዲፔንድ ሆኖ ክሬት የሚደረገውን የቮልቴጅ መጠን ቫሪ እንዲሆን ያደርገዋል ነው። የመጀመሪያውን ስናይ 0.1 ቮልቴጅ ክሬት ተደርጎ ወደ ኢሲዩ ከሄደለት ኢሲዩ ምን እንዲያስብ ፕሮግራም ተደርጓል? ሌን ሚክስቸር ነው፣ ሞር ኤር ለስ ፊውል ነው። ስለዚህ ይህንን ኮሬክሽን መስጠት አለበት። ኮሬክሽን መስጠት እንዳለበት እንዲያስብ ፕሮግራም ስለተደረገ ምን ያደርጋል? ፐልዝ ዊድዝን በመጨመር ኤርፊል ሚክስቸር ሬሽዮን ኮሬክሽን ይሰጣል ነው። በተቃራኒው ደግሞ 0.9 ቮልት ደረሰው ለኢሲዩ። ምክንያቱም እቺ ሂት ኤለመንት በኤግዞስት በኩል እየመጣ ያለው ስሞክ በጣም ሪች ከሆነ የምታመነጨው ቮልቴጅ 0.9 ቮልት ነው የሚሆነው። 0.9 ቮልት ደግሞ ኢሲዩ ጋር ሲገባ ኢሲዩ ምን እንዲያስብ ፕሮግራም ተደርጓል ማለት ነው። በጣም ሪች ሚክስቸር ነው፣ ሞር ፊውል ለስ ኤር ሆኗል። ስለዚህ ምን አድርግ ነው ፐልዝ ዊድዝህን ኮሬክሽን ስጥ የሚለውን መልእክት ያስተላልፍልናል ማለት ነው።
ጥቅሙም ያው እንዳልኩት ነው ኤር ፊል ሚክስቸርን ኮሬክሽን ለመስጠት ነው እና አሁን ይሄኛው ኦክሲጅን ወይ ላምዳ ሴንሰር ደግሞ ሎኬሽኑ ሁለት ቦታ ሊገጠም ይችላል ነው ቢፎር ካታሊት ኮንቨርተር እና አፍተር ካታሊት ኮንቨርተር። ቢፎር ካታሊት ኮንቨርተር ከተገጠመ አሁን እንዳልኩት ኦክሲጅን ሌቭልን ሴንስ ለማድረግ ፐርፐዝ ነው የሚያገለግለው። አፍተር ካታሊት ኮንቨርተር ከተገጠመ ደግሞ ሁለት ነገርን ይገነዘብበታል ኢሲዩ። አንደኛው አሁንም ኤግዞስት ስሞክ ውስጥ የሚገኘው ሊን ሚክስቸር ነው ሪች ሚክስቸር ነው የሚለውን እንዲገነዘብበት ያደርገዋል። ሁለተኛው ጥቅሙ ደግሞ ካታሊት ኮንቨርተር ፈንክሽናል ነው ፈንክሽናል አይደለም፣ እየሰራ ነው እየሰራ አይደለም፣ ከሱ የሚጠበቀውን ስራ እየሰራ ነው እየሰራ አይደለም የሚለውንም እንዲረዳበት ይጠቅመዋል ማለት ነው ኢሲዩ። ስለዚህ ስለ ኦክሲጅን ሴንሰር ይሄን ያህል ካልን በአምስተኛ ደረጃ ላይ ያስቀመጥኩት ደግሞ ኖክ ሴንሰር ይሆናል ነው። ይሄኛው ኖክ ሴንሰር ምንድን ነው ጥቅሙ ከተባለ ኢንጂን ላይ የሚፈጠረውን አብኖርማል ኮንዲሽን ወይም ደግሞ ይሄ ቫይብሬሽንን ዳምፒንግን ነው ሴንስ የሚያደርገው። ምን አይነት ሴንሰር ወርኪንግ ፕሪንሲፕል ይከተላል ካልን ደግሞ የፊዚዮ ኤሌክትሪክሲቲ ሴንሰር ወርኪንግ ፕሪንሲፕልን ተከትሎ ይሰራል። ምክንያቱም አክቲቭ ሴንሰር ስለሆነ ማለት ነው። ምናልባት ይሄኛው አሁን ሎኬሽኑ እንደ ኢንጂን አሬንጅመንታችን ቫሪ ሊያደርግ ይችላለሁ። ምናልባት ኢንጂን አሬንጅመንታችን ኢንላይን ከሆነ ኢንጂን ብሎክ ላይ መሀል አካባቢ ላይ ሊገጠም ይችላል። ኢንጂን አሬንጅመንታችን ደግሞ ቪ ሼፕድ የሚሆን ከሆነ በአንደኛው ቪ በኩል አንድ በተቃራኒ ደግሞ አንድ ሁለት ማለት ነው በድምር ሁለት ኖክ ሴንሰር እንዲኖር ያደርጋለሁ። ይሄኛው አብኖርማል ኮንዲሽን ወይም ደግሞ ዳምፒንጉ እንዴት ተፈጠረ ካለን በቀላሉ በምሳሌ ለማስረዳት ያክል ጋዞሊን ኢንጂን የቤንዚን ተሽከርካሪዎችን እንውሰድና እንግዲህ እንደሚታወቀው የሚታመቀው አየሩና ነዳጁ ነው። አንድ ላይ አየሩና ነዳጁ ከታመቀ በኋላ ምን ይጠብቃል? ኢግኒሽን ሲስተም ወይም ደግሞ ስፓርክ ፕለግ ስፓርክ ሲያደርግ ድረስ ይጠብቃለሁ ኢንጂን። አሁን ግን በዚህ ሰዓት ላይ ግን ኢንጂኑ በጣም ኤክሰሲቭ ሂት ሆኖ ካለ ሞተሩ በጣም ሞቆ ከሆነ ስፓርክ ፕለግ ላይ ጠብቅ ይችላል፣ ቀድሞ ሊፈነዳ ይችላል። ስለዚህ ይሄንን አብኖርማል የሆነ ኮንዲሽንን ሴንስ በማድረግ ለኢሲዩ ዳታ ይልክና ኢሲዩ ደግሞ ኢግኒሽን ሲስተምን አድቫንስ እና ሪታይርድ እንዲያደርግ ለማዘዝ ይረዳዋል ነው። ስለዚህ የኖክ ሴንሰር ፐርፐዙ ይህ ይሆናል ማለት ነው። በስድስተኛ ደረጃ ላይ ያስቀመጥኩት ደግሞ ማፕ ሴንሰር ነው። ማፕ ሴንሰር ቅድም እንዳልኩት ኤኤፍአይን በሚጠቀማቸው ሴንሰሮች ላይ ዲፔንድ ሆኗል። በሁለት ከከፈልነው ታይፖች ውስጥ ዲ ታይፕ ወይም ደግሞ ድረግ ታይፕ ካልነው ውስጥ ማፕ ሴንሰር ነው። ማፕ ሴንሰር ከአብሪቬሽኑ ስንነሳ ማኒፎልድ አብሶሊት ፕሬሸር ሴንሰር ማለት ነው። ምን ነው ሴንስ የሚያደርገው ካል ደግሞ ሎኬሽኑ ምናልባት ማኒፎልድ ላይ ይሆንና በኢንቴክ በኩል የሚገባውን ኤር ዳይሬክትሊ ፕሬሸሩን ኢንዳይሬክትሊ ደግሞ ውስጥ የሚገኘውን ቫኪዩም ሴንስ በማድረግ ይሄን ያህል አየር ገብቷል፣ ስለዚህ ለዚህን ያህል ኤር ደግሞ ይሄን ያህል ፊውል ይበቃል የሚለውን ዳታ በኢሲዩ የመስጠት ስራን ይሰራል ማለት ነው። ምናልባት የተዋቀረበት ማቴሪያል ሲሊከን ቺፕ ነው። ሲሊከን ቺፕ ደግሞ የትኛው የሴንሰር ወርኪንግ ፕሪንሲፕል ነው ካለን ሬዚስቲቪቲ ታይፕ ይሆናል ማለት ነው። በሰባተኛ ደረጃ ላይ ያስቀመጥኩት ሴንሰር ደግሞ ማፕ ሴንሰር ይሆናል። ማፕ ሴንሰር ከአብሪቬሽኑ ስንነሳ ማስ ኤርፍሎ ነው። ማስ ኤርፍሎ ሴንሰር ነው። ይህ ሴንሰር ደግሞ ምን ነው ሴንስ የሚያደርገው ካለን ቮሊዩምን ነው። ወደ ኮምበስት ቻምበር የሚገባውን የኤር ቮሊዩም መጠኑን ነው ሴንስ የሚያደርገው። ቮሊዩሙን፣ ዴንሲቲውን፣ ክብደቱን እነዚህ ነገሮች ሴንስ ያደርግና ለዚህን ያህል አየር ይሄን ያህል ፊውል ይበቃል ብሎ ለሚያስበው ኢሲዩ ኢንፎርሜሽን መረጃ መስጠት ይሆናል ማለት ነው የሱ ስራ። ምናልባት ይሄኛው ማፕ ሴንሰር ሶስት አይነት ታይፕ ይኖረዋል። ቫን ታይፕ ይኖረዋል፣ ሆት ዋየር ታይፕ ይኖረዋል፣ ካንማን ቨርቴክስ ታይፕ ይኖረዋል። ቫን ታይፑ ከሆነ ፖቴንሺዮሜትርን ተጠቅሞ ይሰራል። ሆት ዋየሩ ከሆነ ደግሞ ፕላቲኒየም ኦር ታንግስተን ማቴሪያልን ተጠቅሞ ይሰራል። ካርመን ቨርቴክሱ ደግሞ ቅድም እንደተባባልነው የፎቶ ካፕለር የሴንሰር ወርኪንግ ፕሪንሲፕልን ተከትሎ ይሰራል። ማለትም ኤልኢዲ ዳዮድ እና ፎቶ ዳዮድን ኮምባይን በማድረግ ይሰራል ነው። ግን አሁን ፖፑላር ዲስትሪቢዩት ሆነው የሚገኙ ቬሂክሎች ላይ ኤኒ ኮሮላ፣ ቪትስ፣ ያሪስ፣ ዲዛይር፣ ስዊፍት ኤቭሪቲንግ ኤሌክትሮኒክ ኢንጂኖች ላይ ሄደን ብናይ የምናገኘው ታይፕ የትኛው ይሆናል ማለት ነው? በማፍ ስር ይሆንና ሆት ዋየር የሚባለው ታይፕ ይሆናል ነው። ስለዚህ ስለ ኤኤፍአይ በጣም ብዙ ነገሮች ሊነገሩለት የሚገባ ርዕስ ነው። ያው በአጭሩ ግን እነዚህ ነገሮች ልልች ያለውኝ እና ምናልባት አሁን እዚህ ኤኤፍአይ ሲስተም ላይ ፎልት አጋጥሟል እንበል። ፎልት አጋጥሞ ይህንን ፎልት ደግሞ አይደንቲፋይ የምናደርግበት ወይም ደግሞ በአጭር አማርኛ ዋርኒንግ ላይት በርቷል፣ ቼክ ኢንጂን በርቷል። ቼክ ኢንጂን በርቶ ደግሞ ድራይቭ ማድረግ ተገቢ አይደለም። ስለዚህ ከምን የመነጨ ችግር ነው ይሄ ላይት ሊበራ የቻለበት የሚለውን ነገር አይደንቲፋይ ለማድረግ የምንጠቀምባቸው ቴስቲንግ ማቴሪያል ቱልሶች አሉ። ከነሱ መካከል አንደኛው ዲጂታል መልቲሜትር አለ። ዲጂታል መልቲሜትርን ተጠቅመን ችግር የቱ ጋር እንዳለ ማወቅ እንችላለን። ሁለተኛ ኦሲሎስኮፒ አለ። ሶስተኛ ኦቢዲ አለ፣ ኦን ቦርድ ዲያግኖሲስ
ኤስኤስቲ ስፔሻል ሰርቪስ ቱልስ ማለት ነው። ይሄኛው ኦቢዲ ምናልባት ሁለት አይነት ኦቢዲ ይኖር ይችላል። ዩኒቨርሳል እና ስፔሲፊክ ይባላል። ዩኒቨርሳል ታይፑ አት ኦል ብራንድ ቶዮታ፣ ኒሳን፣ መርቸዲስ፣ ቮልስዋገን፣ ሃዩንዳይ፣ ሆንዳ ኤቭሪቲንግ የሆኑ ቬሂክሎችን ሪድ ማድረግ የሚችል ፕሮግራም ላዩ ላይ ስለተጫነለት ሁሉንም በአንድ ጊዜ ማስተናገድ ማንበብ ይችላል ነው። ስፔሲፊክ የሚባለው ደግሞ ማኑፋክቸረሩ ቶዮታን ማንበብ እንዲችል ብቻ ፕሮግራም አድርጎ የሰራው አይነት ማቴሪያል ሲሆን ደግሞ ስፔሲፊክ ኦቢዲ ብለን እንጠራዋለን ማለት ነው። በአጭሩ ስለ ኤኤፍአይ ይሄንን ይመስላል። ቀጣይ በሌላ ትምህርት ተዘጋጅተን እስከምንመጣ ድረስ ቸር ቆዩልን።